እንዴት ናችሁ? ዛሬ እንደተለመደው ምርጥ በሆነ ቪዲዮ ተመልሰናል። ዛሬ በከበበው ቆየት ያለ ኮሜዲ ስራ መተናል። በጣም የቆየ ቪዲዮ ነው። 10 ደቂቃ አካባቢ ነው ቪዲዮ። አብረን እንመለከታለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ምርጥ ፋሚሊ ተቀላቀሉ። ዛሬ በከበበው ፈታ ዘና እንላለን። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። የስራ ልምድ ይላል። የስራ ልምድ ይላል። ጨርሻለሁ። አባት አንድ ጊዜ ከካሜራ ስለወጡ ጠጋ ይበል ወደዚህ ትንሽ እርስዎ ትንሽ ከዚህ ከካሜራ በዚህ ትክክል ምን ወላል ይሄ ዝም ብለህ ቁረጥ እንጂ ምን ምላጭ አባዬ የላቸውም ከሆኑ እንዴት ነው መስታወት እያየ ነው የሚቀርጸው? ዋ ልጄን አለች አሉ በቅሎ ዋ ልጄን ደግሞ ከየት ያመጣችውን ልጅ ነው ዋ ልጄን የምትለው? እንጃ አባቷ የጥዳ መጣ ያው ሲሉ ሰምታ እንግዲህ ለምን ይቅርብኝ ብላ እንጂ እሷማ ከየት አባቷ ታመጣለች ብለን እንደው ቆይ ግን እሷ ለመሆኑ ገና ልጅ ሳይኖራት ዋ ልጄን ያለች ኖራትማ ብትወልድ ኖሮ ምን ልትል ኖሮ? እሱንማ አታንሳብኝ። ስማ ፈጣሪ መኮራቱ መጀመሪያውኑ ይሄንን አውቆ አይደለም እንጂ ልጅ ነፈጋት አትውለጂ እርግማን ገብቷል። የረገማት ማሃን ወኝ ብሎ መጀመሪያ እኮ ፈርቶ ነው። ሁኔታዋን አይቶ ሰግቶ ነው። አየህ ገባኝ። ጥንት ድንጋይ ዳቦ በነበረበት ዘመን እንደው ነው የሚሉኝ ድንጋይ ዳቦ። አዎ ይሄ ድንጋይ ቃለ መጠይቅ ነገር ነው። ድሮ ድንጋይ ዳቦ በነበረበት ዘመን ሰማይ እንደዚህ እንዳሁኑ ሩቅ አልነበረም። በቃ በጣም ቅርባችን ነበር። ኦኬ አሁን የምናየው ሰማይ አዎ በቃ በጣም ቅርብ ነበር። ቅርብ እንደዚህ ቅርብ። እቺ ህፃናት እያለን የምናወራት የድሮ አፈ ታሪክ ናት። ህፃናት እያለን የምናወራት የድሮ አፈ ታሪክ ናት። ሰማይ ቅርብ ነበረች ምናምን የሚባለው ብዙዎቻችሁ ታውቁታላችሁ። አይ ቲንክ ካልተሳሳትኩ ማለት ነው። በጣም ቅርብ እንደ ኮርኒስ ማለት ነው እኮ እንደ ቤት ኮርኒስ። አዎ በቃ በጣም ቅርብ እንደዚህ ሩቅ አልነበረም። ታዲያ በጣም ጊዜ በቅሎ ሆዬ እንደው ጥግብ ብትልና ከመሬት ተነስታ በሁለት እግሯ አንድ የሰማይ ስትረግጠው እንዲህ እንደ ዛሬው ርቆ ሽቅብ የተሰቀለ በዛው ቀረ። ኧረ በደንብ ሳቅ። ጥጋብ እኮ ጥጋብ። እስቲ በቅሎ ከመሬት ተነስታ ሰማይን በርግጫ ምን አይነት ጥጋብ ነው? በጣም እንጀኔ ነኝ። በጣም ትገርማለች። በጣም እሷ ሰማይን ዘላ ወደ ላይ ዘላ ሰማይን የሚያክል ነገር ረገጠች። አዎ አንተ ደግሞ እዚህ ጋር ቁጭ ብለህ እኔ ረገጥከኝ። ረገጥከኝ አስተረፍከኝ እንዴ? አስተረፍከኝ እንዴ? ቀላል ረገጥከኝ እኔ ልጅ። ወይ የምለው ግን ነው አቶ በለጠ ምን ነካብኝ? ረገጥከኝ። የማይመስል ታሪክ እኮ ነው። የማይመስል ታሪክ። ስማ ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? እውነት በለው ነክል እኮ ሰማይን የሚያክል ነገር ተነስታ ረገጠች ብለህ ስትል ትንሽ እንኳን ለአይምሮ ለአፍ አይቀፍም? አልገባኝም። እንዴት አልገባኝም? እኔ አሁን በቅሎ በሰማይ ራሷ ምን ትላለች? አትታዘብህም? ትታዘባለች። አቤት በቃ ጋዜጠኛ ሲባል ለካ እንደዚህ ነው። ዝም ብላችሁ ነው ቱሪናታችሁን የምትነፉት ማለት ነው የምትቀደቡት። ዝም ብላችሁ ተጨባጭ ያልሆነ ነገር ለካ እንደዚህ ናችሁ።
ነገረ ስራው በሙሉ ይሄውልህ በቃ ይሄውልህ መሰሎት ይሄ እኮ ያለፈ ነገር ነው። ታሪክ ነው ማለት አፈ ታሪክ ነው እኮ። ደግሞ ምን አፈ ታሪክ ነው ትለኛለህ? አፈ ታሪክ አፈ ልማድ ነው እንጂ ይሄ የአፋችሁ የለመዳችሁ አትጠይቁም። መጀመሪያ ማንን ገደለ መጠየቅ ታሪክ መጠየቅ ነው። አየህ አላቅም ማንን ገደለ ዝም ብላችሁ እሺ በቃ ጭባ ሱሪና አፋ ኧረ በቃ ስሜት ውስጥ እያስገባችሁ ሰውን እንደው ለሌላ ነገር ትገፋፋላችሁ። ተገቢ አይደለም። ይሄማ ብንከባበር ጥሩ ነው። በጣም የምትገርም ነው። አሁን ጥያቄን ዝም ብለህ የምትቀጥል ነው ያለብህ። ስማተ ወይ ምን ሆነ ነው አሟል እንዴ? አንተን እኮ ነው የማናግረው። አታናግርኝም ብዬ ይዝጋህ አባቴ አምላክ ዝግት አድርግ። ልሳኔን ይዝጋው። እንዴት ጥጋብ እኮ ነው ገና ሳያድግ እንደዚህ ገና ጥጋብ እንደዚህ የወጠረ ትንሽማ እኮ ሲቆይ ጥሬ እንትኑን ላያችን ላይ ነው ጥሬ እንትኑን የሚያደርገው። አቶ በለጠ ይተውት እባክዎን። ከትምህርት ቤት መምጣቱም አይደል እንግዲህ ደክሞት ነው። ኧረ ምን ደክሞት ነው? ምን ደክሞት ነው? ከቤት ወጥሮት ነው እንጂ ምን አባት ሂዳውን እዛ ሴትዮ ያስቀምጥልህ ልጅ ምሳ ሂድና ብላ ነገር ሂድ ወታደር ነው እንደ ሰውዬው። መቶ ቦስት ያለው ቃሪያ ያለው የኔ ነው። እሱን ነካለው ብትል ነገር ዋ ምን ላድርግ ከለን ወዶ በቃ እኮ ሴትዮዋ ለየብቻችን አኑራለን ትሄዳለች። እነሱ የኔንም ጭምር ጥርቅር ብለው እንዴ ታዲያ ልጅነታቸው ምኑ ጋር እንዴ? የተቀመጠ ምግብ ሕፃን ልጅ ያስተርፋል። እኔ ልክ እኮ ነው። አራት ጋይስ ወፍጮ ነው የወለድኩት። ወፍጮ በቃ እንደው ወፍጮ። እሺ አቶ በለጠ እንግዲህ አሁን ወደ ዋናው ጉዳያችን ብንገባ ምን ይመስላል? ንግባ ምን ችግር አለ ብለን ዋናው ለሱ አይደለም እንዴ እዚህ ሰው የተቀመጥነው? ንግባ አሁን እንግዲህ እስቲ ወደ ዝርዝር ጉዳያችን ከመግባታችን በፊት ምናልባት ጥያቄውን ሊያው ይፈልጋሉ ካስፈለገው የቱን ጥያቄ እኔ አሁን ኢንተርቪው ማድረግዎትን የምሰራዎትን ካስፈለገው ጥያቄው ሊስጥ እንዴ? ወይ ለካ እንደዚህ ነው። እኔ ውሸት ይመስለኝ ነበር። ለካ እውነት ነው ማለት ነው። ማለት እንዴት ምን እንዴት ትለኛለህ? ቆይ ለካ እውነት ነው ማለት ነው። ቅድሚያ ጥያቄና መልስ ከዛ በፊት ከኢንተርቪው በፊት ቅድሚያ ጥያቄና መልስ ይሰጣሉ። እሺ ይቀጥላል ይባላል። ወይ አንተ ትምህርት ቤት ስትገባ መጀመሪያ ደረጃ አስተማሪ ፈተናውን ጥያቄ ሰጥተው ነው እንዴ መጀመሪያ ተማርከው? እንደዚህ ነው እንዴ? ይቅርታ አረ ከባድ እንዲያነጋ ጋዜጠኛ ከባድ። መልካም እሺ እንግዲህ ወደ ዋናው ዝርዝር ጉዳያችን ከመግባታችን በፊት ወደ ዝርዝር ጉዳዩ ከመግባታችን በፊት ይሄኛውን ቻናል ላይክ አድርጉ፣ ሰብስክራይብ አድርጉ፣ ይሄን ፋሚሊ ተቀላቀሉ። ከዛ ወደ ዝርዝር ጉዳዩ እንገባለን ማለት ነው። ተከታታዮች በቅድሚያ ራስዎን ቢያስተዋውቁ ማለትም ስምዎን፣ እድሜዎን፣ የትምህርት ደረጃውንና የቤተሰቡ ሁኔታ ቢገልጹልን። አዎ እንግዲህ ስሜ በለጠ ጣሴ ይሰኛል። ያው ጾታ ወንድ ነኝ። ያው ወንድ አንበሳ አይደለም እንጂ ወንድ አንበሳ ነኝ። ስራ ደግሞ ያው ጡረታ ሲሆን በጡረታ ላይ ነኝ ማለት ነው። እና የትምህርት ሁኔታዬ ደግሞ ያው አንዷ ልጄ የመጀመሪያዋ ትልቋ ኮሌጅ ተመራ ጨርሳ አሁን በስራ ላይ ነች ያለችው። የእሷ ተከታይ ደግሞ አንድ ወንድ ልጄ አሁንም ኮሌጅ የእርሶ ልጆቹ ነው የተባለው ያለው እና ሁለት ኮሌጅ አትልልኝም? አዎ ይቅርታ አቶ በለጠ እንዴ እኔ የጠየቅኩት እኮ የልጆቹን እርሶን ነው። ስለዚህ እባክዎን የእርሶን የትምህርት ደረጃ ብቻ ቢገልጹልኝ። ያው እኮ ነው ምን ነካ? ያው እኮ ነው ይሄ። ስማ እነሱ ያስተማርኩበትን ወጪ እኔ በማርበት ኖሮ አሁን የትና የት በደረስኩ ነበር ይሄን። ስለዚህ አየህ ያው ነው ገባ? ያው ነው። አዎ ያው ነው። ቆይ ማናችሁ ልጆች ማናችሁ ልጆች
እስቲ ቶሎ በል የቅባት መልቃጡን ታልጋ ስር ቶሎ አጡ። ቆርቆራ ነው መጥቷል። ምን ላድርግ ብለህ ነው? ሴትዮዋ እኮ አልኩህ በቃ ብልቃጥ ጓሮ በላት። የብልቃጥ ጓሮ ብልቃጥ ካየች አይኗ ብልቅጥ ብሎ ነው የሚቀርበው። ሳትቀድመኝ እኮ ልቅደላት ብዬ ነው። ደግ አድርገዋል፣ መልካም አድርገዋል። ማታ አንገትን ማስገቢያ ይሆናል። ለዚህ እኮ ደህና አስበዋል፣ ጥሩ አስበዋል። ይሁን እሺ፣ ባረኳቸው። አዎ ይሁን። ይቅርታ፣ እንመለስ ወደ ፕሮግራማችን። እሺ ይቅርታ። እሺ ቢቀጥሉልኝ። እሺ ምን ላይ ነበር? አዎ ስለ ትዳር ሁኔታ። አዎ ስለ ቤተሰብ ሁኔታ እንግዲህ የቤተሰብ ሁኔታ ደግሞ ማለት የትዳር ሁኔታ ደግሞ ያው ባለ ትዳርና የሶስት ልጆች አባት ነው በአሁኑ ሰዓት እና ያው ነው እንግዲህ። እሺ በጣም ጥሩ አቶ ይቅርታ ረስቼው የአራት ልጆች አባት ማለት የደቃ አንድ ተወጭ ወለድኩታል። ረስቼው በለጠ። ይሄ እንኳን ምንም አይደለም። እስከዚህም እዚህ መጠቀስ የሚያስፈልገው አልነበረም። ምን ነካ? አይ ምንም አያስፈልግም። አንተ ያናል እንዴ እንዴት አያስፈልግም እንዴ? ይሄ እኮ በኋላ ካደኝ ይመጣል እኮ ፍርድ ቤት መገተርን ያመጣል። እውነት ነው። ገብቷል። ችሎት ፊት መገተር ይመጣል። ካደኝ ይመጣል። ይሁን ምን ነካ? እሺ እሺ። ስማ ይሄንን እኮ እኔ ያመጣሁት ከየትም መሰለህ እንደ ዘርቼ ምናምን ያጨቅኩት መሰለህ እንደ ወገቤ እስኪበት ወለድቼ ያመጣሁት እውነት ነው። ልጅ አልኩ እንዴ? ደህና እኔ ነገር ልጅ አልኩ እንዴ? በቃ እንዳሉ ይሁን። እርሶ እንዳሉት ይሁን። በቃ እርሶ እንዳሉት አትበለኝ። እርሶ እንዳሉት አትበለኝ። እሺ በቃ እርሶ እሺ በቃ አትበለኝ። ምን ነካ? ደህና ደህናም አትበለኝ። እንደዚህ ምን ሆኗል ይሄ? ጤናም የለም እንዴ አንተ? እሺ ምን ልበሉት? ምን ልትለኝ ነው የመጣኸው? መጀመሪያ እዚህ